ሰላም እንዴት ናችሁ? ውድ የታሪክ ዩቲዩብ ቻናል ተከታታዮቼ፣ እንግዲህ ባለፈው ምዕራፍ ስለ አራቱ ቅዱሳን ወንድማማቾች ታሪክ አጠር አድርጌ አቅርቤላችሁ ነበር። በዛሬው ምዕራፍ ከአራቱ አንዱ ስለሆነው ስለ ቅዱስ ንጉስ ይምርሃነ ክርስቶስ ታሪክ አጠር አድርጌ አቀርብላችኋለሁ። ከልብ ሆናችሁ እንድትሰሙኝ በአክብሮት ጠይቃለሁ። ይምርሃነ ክርስቶስ ክህነትን ከንግስና ጋር አስተባብሮ በመያዝ በታሪክ የመጀመሪያው የኢትዮጵያ ንጉስ መሆኑ ይታመናል። ይምርሃነ ክርስቶስ አባቱ ዛንሱዩም ሲባል እናቱ ግን ስሟ በመጽሐፍ መዛግብት አልተገለጸም። ይሁንና ለቅዱስ ይምርሃነ ክርስቶስ የህይወት ጉዞ መሰረት ከአባቱ ይልቅ እናቱ እንደነበረች በመጽሐፍት ገድሉ በስፋት ተገልጿል። ይምርሃነ ክርስቶስ በተወለደ ጊዜ የነበረው ኢትዮጵያዊ ንጉስ አጤ ጠንጦሌም ይባል ነበር። መናገሻ ከተማው ደግሞ ከቅዱስ ላሊበላ ከተማ በቅርብ ርቀት ላይ 6 ኪሎ ሜትር ገደማ በስተሰሜን አቅጣጫ የምትገኘው አደፋ ነበረች። ንጉስ ጠንጦሌም አማካሪዎቹን ሰምቶ ይምርሃነ ክርስቶስ ሲያድግ ከልጆቹ ይልቅ እርሱ ስልጣኔን ይወርስብኛል በማለት እስከ ሞት ድረስ ያሳደደው እንደነበርና በእናቱ ምክንያት ከሞት ተርፎ መጨረሻው ለስደት እንደተዳረገ ተመዝግቧል። እናቱም ልጇ ይምርሃነ ክርስቶስ እንዳይሞትባት በመስጋት ራቅ ወዳለ ቦታ ይሄድ ዘንድ ክርስቶስ ይምራህ ብላ አርቃ እንደሰደደችውና ስሙን በዚያ ምክንያት ይምርሃነ ክርስቶስ መባል። ይምርሃነ ክርስቶስ የስደት ኑሮውን ከአገር ወደ አገር ከገዳም ወደ ገዳም በመዘዋወር የቤተ ክርስቲያን ትምህርት እየተማረ መንፈሳዊ አገልግሎትን እየሰጠ አሳልፏል። በዚህም ወቅት የግብጽ ገዳማትን፣ ቅድስት ምድር ኢየሩሳሌምን ሊጎበኝ ይችሏል። በስደት እያለ ከአሮን ወገን የሆነችው ቅድስት ሕዝባ የተባለች ሴት አግብቶ ለታላቁ የቅስና ማዕረግ በቅቷል። በመንፈሳዊ ህይወቱ ምስጉን የነበረው ይምርሃነ ክርስቶስ በክህነት ስልጣኑ ብዙ ገቢረ ተአምራት እንዳደረገ በገድሉ ላይ ተገልጿል። ንጉስ ጠንጦሌም መሞቱ ከተሰማ በኋላ ይምርሃነ ክርስቶስ ወደ አገሩ ተመልሶ አደፋ በተባለችው ቦታ በታላቅ ህዝባዊ ክብር ታጅቦ የመንግስት ዙፋኑን ተረክቧል። ይምርሃነ ክርስቶስ የንግስና ስሙ ዳዊት ይባል ነበር። በዘመኑ በግብጽ ይኖር የነበረው አርመናዊው የገዳማትና የአብያተ ክርስቲያናት ታሪክ ጸሐፊው የኢትዮጵያ ካህናት ነገስታት በዳዊት ዙፋን ተቀምጠው ፍርድ ይሰጣሉ ብሎ የዘገበው በዚህም በይምርሃነ ክርስቶስ ምክንያት ሳይሆን ይምርሃነ ክርስቶስ ከነገሰ በኋላ አንዳንድ ስር ነቀል አዋጆችንና ለውጦችን ማድረጉ ተገልጿል። ጥንቆላ፣ ሟርት፣ መተት፣ አስማት የመሳሰሉ ኋላ ቀር ተግባራት እንዲቀሩ አድርጓል። ከሱ በፊት ተስፋፍቶ የነበረው ብዙ ሚስቶችን የማግባት ልማድ አስቀርቷል። አንድ ወንድ በአንድ ሴት፣ አንዲት ሴት ደግሞ በአንድ ወንድ እንዲጸኑ ከፈድ ያለ መልእክትን አስተላልፏል። ደሃና ሀብታም በሆኑ ሁለት ወንድማማቾች መካከል ፍትሃዊ ሀብት ክፍፍል እንዲኖር የተወደደ ዳኝነትን አድርጓል። በዚህም መሰረት ከአንድ እናትና አባት የተወለዱ 2 ወይም 3 ወንድማማቾች ከአንድ ማህፀን ተገኝተዋልና ባለጸጋው ለችግረኛው ያካፍል ዘንድ ስርዓትን ዘርግቷል። ይምርሃነ ክርስቶስ ቤተመንግስቱን ከአደፋ ዛዚያ ወደምትባል ቦታ በማዞር ለ22 ዓመታት ድንኳን ዘርግቶ ቤተመንግስታዊና ቤተ ክህነታዊ አገልግሎትን ይፈጽም ነበር። የቦታው ስያሜ ዛዚያ የተሰኘው በግዕዝ ዝዬ ሰመርኩ ትርጉሙ ይህችን ቦታ ወድጃታለሁ ብሎ ንጉሱ በመናገሩ ከዚያ የተወሰደ ነው። ዛዚያ ከቅዱስ ይምርሃነ ክርስቶስ የዋሻ ውስጥ ቤተክርስቲያን በስተምዕራብ አቅጣጫ በ6 ኪሎ ሜትር ርቀት ላይ በሁለት ሸለቆች መካከል የምትገኝ በልምላሜዋ የተዋበች ደልዳላ ቦታ ነች። ከ22 ዓመት የዛዚያ ቆይታ በኋላ ይምርሃነ ክርስቶስ ወግረ ሲሂን ተብሎ በሚጠራው ጥቅጥቅ ባለ ደን በተሸፈነው እና ታቹ ባህር በሆነ ትልቅ ዋሻ ውስጥ የሚደነቅ ቤተክርስቲያንን ቤተመንግስትን አንጿል። ቤተክርስቲያኑን ሰርቶ ከፈጸመ በኋላ ቅዱስ ይምርሃነ ክርስቶስ ለ18 ዓመት ሰማያዊ ህብስት ጽዋ እየወረደለት ቤተመቅደሳዊ አገልግሎቱን ማከናወኑን ከመጽሐፍት ገድሉ እናነባለን። ንጉስ ይምርሃነ ክርስቶስ ቤተክርስቲያኑን በወርቅና በብር ለማስጌጥ መሰል የከበሩ ማዕድናትን ፍለጋ ሰራዊቱን አስከትሎ ወደ አረብ ሀገር ተጉዟል። ይሁንና በዚያው በአረብ ምድር ያለ በድንገት ታመመና በ97 ዓመቱ ጥቅምት 19 ቀን ማረፉ ምክንያት በማድረግ ሰራዊቱም የቅዱስን አስከሬን ተሸክመው ወደ ሀገሩ ወደ ቦታው ተመልሷል። ስርዓተ ቀብሩም በሊቀ ጳጳሱ አትናቴዎስ መሪነት ከቤተ ክርስቲያኑ አጠገብ በስተደቡብ ምስራቅ አቅጣጫ በዋሻ ውስጥ ተፈጽሟል። በዚህ ምክንያት የቅዱስ ይምርሃነ ክርስቶስ ዓመታዊ በዓለ ዕረፍቱ ቀን ጥቅምት 19 በርካታ ምዕመናን በሚገኙበት በድምቀት ይከበራል። ቅዱስ ይምርሃነ ክርስቶስ በኢትዮጵያ እጅግ
በኢትዮጵያ ታሪክ እጅግ ገናናና በዓለም አቀፍ ደረጃ ታዋቂ ከሆኑ የሀገራችን መሪዎች ተርታ የሚመደብ ነው። የመካከለኛው ዘመን ቁልፍ ዓለም አቀፍ ክስተት የነበረው የመስቀል ጦርነት የታወጀው በቅዱስ ይምርሃነ ክርስቶስ ዘመን መንግስት ነው። የምዕራብ አውሮፓ ክርስቲያኖች በመስቀል ጦርነት ወቅት ያልጠበቁት ሽንፈት በመካከለኛው ምስራቅ የእስልምና ኃይሎች ሲገጥማቸው አጋዥ ይሆናናል ብለው በምናባቸው ይሳሉት ነው ተብሎ የሚታወቀው ቄሱ ንጉስ ዮሐንስ ወይም ደግሞ ፕሪስተር ጆን መገኛ ሊሆን ይችላል ተብሎ ከተገመቱት አገሮች አንዱ ኢትዮጵያ። ቄሱ ንጉስ ዮሐንስ ርዕስ ጉዳይ መሆኑ የጀመረው በ11ኛው መቶ ክፍለ ዘመን የመጀመሪያው ሩብ ዓመታት ገደማ ነው። በዚያ ዘመን ቅዱስ ንጉስ ይምርሃነ ክርስቶስ ንጉስ እንደነበረም ታሪክ ንጉሱ እውነተኛ ካህን መሆኑ መሰል ነገሮች ካስተዋልና በምዕራባውያን ክርስቲያኖች ለአጋርነት ይፈልጉት የነበረው ቄሱ ንጉስ ዮሐንስ ኢትዮጵያዊ ንጉስ ይምርሃነ ክርስቶስ ሊሆን መቻሉ ግምቱ ከፍ። ንጉስ ይምርሃነ ክርስቶስ የግብጽ ሙስሊሞች ሱልጣኖች በአገራቸው የሚኖሩ ክርስቲያኖችን ስቃይ ሲያበዙባቸውና ሲያሳድዷቸው ክርስቲያኖቹን ለመታደግ ሱልጣኖቹን ለማስደንገጥ የአባይን ወንዝ ለመገደብ ሙከራ ያደረገ እንደነበረ ተመዝግቧል። በአንድ ወቅት የአባይ ወንዝ በግብጽ እያነሰ በመሄዱ ግብጻውያንም በውሃ ጥም እንዳያልቁ በመፈራቱ የግብጽ መሪዎች ተደናግጠው የአባይን ውሃ እንዲለቅላቸው ለሽምግልና አማላጅ አድርገው የእስክንድሪያው ሊቀ ጳጳስ የነበሩትን አቡነ ሚካኤልን ወደ ኢትዮጵያ እንደላኳቸው ይነገራል። ሊቀ ጳጳሱም በአባይ ውሃ መቆም ጉዳቱ ለኛ ለክርስቲያንም ወንድሞቻችሁ ጭምር እንጂ ለእስላሞች ብቻ አይደለምና ተልኬ የመጣሁትም ለዚሁ ነው በማለት ውሃው እንዲለቀቅላቸው ለንጉስ ይምርሃነ ክርስቶስ ተማጽኖ የሊቀ ጳጳሱም ጥያቄ በንጉስና በህዝቡ ተቀባይነት ስላገኘ ሊቀ ጳጳሱ በደስታ ወደ ሀገራቸው እንደተመለሱ ይነገራል። የቅዱስ ይምርሃነ ክርስቶስ ደግነት፣ ክርስቲያናዊ የብቃት ደረጃውና መንፈሳዊ አስተዳደሩን በዝና ሰምተው ይህንን ለማየት ከመካከለኛው ምስራቅ፣ ከግብጽ፣ ከግሪክ፣ ከኢየሩሳሌም፣ ከሶሪያ እንዲሁም ከሌሎች አካባቢዎች ወደ 6000 የሚጠጉ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ መነኮሳት የተካተቱበት ክርስቲያኖች ወደ ኢትዮጵያ መምጣታቸውን ተመዝግቧል። እነዚህም ክርስቲያኖች በጆሮአቸው የሰሙትን በአይናቸው ስላዩትና በንጉስ ገቢር ተአምራት መንፈሳዊ ህይወት ተመስጠው ወደ ሀገራቸው ሳይመለሱ እስከ ዕለተ ሞታቸው ድረስ በዚያው እንደቆዩ ይነገራል። እስከዛሬ ድረስ አጽማቸው አጽመ ቅዱሳን ተብሎ ምንም ሳይፈርስ በክብር አንድ ላይ በቤተክርስቲያኑ ዙሪያ በስተምዕራብ አቅጣጫ በዋሻ ውስጥ ይገኛል። ቅዱስ ይምርሃነ ክርስቶስ ሊጎበኙት ከመጡ ሰዎች መካከል ሊቀ ጳጳሱ አቡነ አትናቴዎስ በዋናነት ይጠቀሳሉ። በሊቀ ጳጳሱ ጉብኝት ቅዱስ ይምርሃነ ክርስቶስ እጅግ ተደስቶ በዘመኑ ለነበሩት የእስክንድሪያው ፓትርያርክ ብፁዕ ቅዱስ አቡነ ቄርሎስ ከፍተኛ ምስጋና ማቅረቡ፣ እሳቸውም ኢትዮጵያን እንዲጎበኙ ግብዣ ማድረጉ በጽሑፍ ተመልክቷል።